ሶላር ፓናሎች ተመሳሳይ ዋት ላያቸው ላይ ተጽፎ ልናስተውል እንችላለን። ነገር ግን ቴምፕሬቸራቸው እየጨመረ በሄደ ቁጥር ወይንም ሃይ ቴምፕሬቸር ያለበት ቦታ ላይ ኢንስታል ብናደርጋቸው እሱም ብቻም አይደለም አመታቸው እየጨመረ በሄደ ቁጥር ዳሜጅ የሚሆኑና የመመንጨት አቅማቸው የሚቀንስ ከሆነ አንድ በጣም ወሳኝ የሆነ ነገር ማወቅ ይኖርብናል ማለት ነው። በእርግጠኝነት በዚህ ቪዲዮ አብራችሁን የምትቆዩ ከሆነ ስለነዚህ አራት በጣም ወሳኝ ስለሆኑ ነገሮች ዲቴል የሆኑ ኢንፎርሜሽን ይኖራችኋል። ማቴሪያል ታዲያ ሶላር ፓናልን በምንመርጥበት ሰዓት መጠንቀቅና ቼክ ማድረግ ያለብን ነገሮች ይኖራሉ። ታዲያ ይህ ሶላር ፓናልን በምንመርጥበት ሰዓት ምን አይነት ነገሮችን እናያለን የሚለው ነገር ነው በዚህ ቪዲዮ የምናወራው። የመጀመሪያ ማየትና ቼክ ማድረግ ያለብን ነገር ምንድነው? ኤፊሸንሲው ነው። ይህ ኤፊሸንሲ በሶላር ሲስተም ውስጥ በጣም ወሳኝ የሆነ ነገር ነው። ምክንያቱም ያ ፓናላችን ወይም የምንጠቀመው የመረጥነው ፓናል በምን ያህል ፐርሰንት የፀሐይ ብርሃንን ወደ ኤሌክትሪሲቲ ይቀይርላል የሚለውን ነገር የሚያሳየን ስለሆነ ኤፊሸንሲያቸው በጣም ወሳኝ የሆነ ነገር ነው። ታዲያ በሶላር ሲስተሞቻችን ላይ ተመሳሳይ ዋት ኖሯቸው የተለያየ ኤፊሸንሲ እንዲኖራቸው ከሚያደርጉ ነገሮች መካከል የመጀመሪያው ነገር የሴል ቴክኖሎጂያቸው ሊሆን ይችላል። የሚሰሩበት ማቴሪያል ጥራት ሊሆን ይችላል። በተጨማሪ ደግሞ የኢንተርናሊ ኮኔክሽናቸው ላይ ያለው የሴል ሎስ ወይም የፓወር ሎሳቸውም ሊሆን ይችላል። እነዚህንና እነሱን የመሳሰሉ ነገሮች እንደ ምክንያት ይቀመጣሉ ጥሩ የሆነ ኤፊሸንሲ እንዳይኖራቸው ከሚያደርጉ ነገሮች መካከል። ምናልባት እነዚህ ነገሮች ያካተተና እነዚህ ነገሮች አድርጎ የተሰራ ሶላር ፓነል ደግሞ አሪፍ የሆነ ኤፊሸንሲ ይኖረዋል። ታዲያ ከዚህ ጋር ደግሞ አያይዘን አንድ ነገርን ላንሳላችሁ። ሶላር ፓናሎቻችን በምትገዙበት ሰዓት ዋታቸው ላይ ዲፔንድ አትሆኑ የምንልበት ዋነኛ ምክንያት ምንድን ነው? በሶላር ፓናሎቻችን ላይ የሚቀመጡት ዋቶች በኢንዱስትሪያል ሲስተሞች ወይም በፋብሪካዎች ውስጥ ቴስት ተደርገው የሚቀመጡ ዋቶች ናቸው። ታዲያ ከዚህ ጋር ተያይዞ ሁለት አይነት ቴስቶች አሉ። የመጀመሪያው ነገር ስታንዳርድ ቴስት ኮንዲሽን የሚባለው ነው። በሁለተኝነት ደግሞ ኖሚናል ኦፕሬሽን ቴስት ይባላል። ስታንዳርድ ቴስት ኮንዲሽን የምንለው ወይም ስታንዳርድ ቴስት ኮንዲሽን የሚባለው በኢንዱስትሪያል ሲስተም ውስጥ ያ ፓናል ወይም እነዛ ፓናሎች በሚሰሩበት ሰዓት ቴስት የሚደረግበት በተጨማሪ ደግሞ አት ኖሚናል ቴምፕሬቸር ቴስት የሚደረግበት የቴስቲንግ ሜተር ነው ስታንዳርድ ቴስት ኮንዲሽኑ። በፓናሎቻችን ላይ ተቀምጠው የምናያቸው ዋቶች ምናልባት የስታንዳርድ ቴስት ኮንዲሽናቸው ስንት ነው የሚለውን ነገር ማወቅ ይኖርብናል። በሁለተኝነት ደግሞ ኖሚናል ኦፕሬሽን ቴስት ነው። ኖሚናል ኦፕሬሽን ቴስታችን ነው ትክክለኛ ወይም የሪል ላይፍ ፐርፎርማንሱን የሚነግረን የፓናላችንን ሪል ላይፍ ፐርፎርማንስ የሚያሳየን ኖሚናል ኦፕሬሽን ቴስቱ ነው። ስለዚህ እነዚህ ሁለት ነገሮችም ማየትና መለየት ይኖርባቸዋል። እስካሁን ያነሳውላችሁ ስለ ኤፊሸንሲ ነው። ኤፊሸንሲ በሶላር ሲስተም ውስጥ በጣም ወሳኝ ነገር ነው። ለምን ካላችሁ አንደኛ ከኮስት አንጻር፣ በሁለተኝነት ያለንን ስፔስ በአግባቡ ከመጠቀም አንጻር። ምክንያቱም ባለችን ስፔስ ላይ ጥሩ የሆነ አውትፑትን ለማግኘት ሃይ ኤፊሸንት የሆኑ ማቴሪያሎችን መምረጥ ይኖርብናል። ከኤፊሸንሲ ጋር ተያይዞ አሁን ያነሳውላችሁ ነገሮች በሶላር ፓናሎቻችሁ ላይ ማየትና ቼክ ማድረግ ይኖርባቸዋል። ምናልባት ኢንስታል ስታስደርጉ መጠየቅና መፈተሽ ይኖርባቸዋል ማለት ነው። የሶላር ሲስተማችሁን ኤፊሸንሲ ቼክ አድርጉ። በሁለተኝነት ማየትና መለየት ያለብን ወይም ዳታ ሽታችሁን በምናይበት ሰዓት ወይም ኔም ፕሌቶችን ቼክ በምናደርግበት ሰዓት ማየት ያለብን ነገር ምንድነው? ቴምፕሬቸር ኮኤፊሽንት ነው። እዚች ጋር አንድ ነገር ላንሳላችሁ። አብዛኞቻችን የሶላር ሲስተም ወይም ሶላር ፓናሎቻችን ኤነርጂን ጀነሬት የሚያደርጉት በሙቀት ይመስለናል። ይህ ነገር ደግሞ በጣም ስህተት የሆነ ነገር ነው። ሶላር ፓናሎች ወይም ሶላር ሲስተም ከሙቀት ሳይሆን ከፀሐይ ብርሃን ነው ኢነርጂን ጀነሬት የሚያደርገው። ታዲያ ከዚህ ጋር ተያይዞ ሶላር ፓናሎቻችሁን በምትመርጡበት ሰዓት ቴምፕሬቸር ኮኤፊሽንታችሁን ቼክ ማድረግ ይኖርባቸዋል። ምክንያቱም ሶላር ፓናሎቻችን እየሞቁ በሄዱ ቁጥር ፓወራቸውን እያጡ ወይም ፓወር ሎስ እያደረጉ ነው የሚሄዱት። ይህን ነገር ለመከላከል ሎ የሆነ ቴምፕሬቸር ኮኤፊሽንትን መምረጥ ይጠበቅብናል። በተለይ በሙቀት አካባቢ ወይም ሙቀታማ አካባቢ ላይ ያሉ ሲስተሞች ዲዛይን የሚደረጉ ከሆነ የምትጠቀሙ ከሆነ በእርግጠኝነት የምነግራችሁ ነገር ምንድነው? ሎ የሆነ ቴምፕሬቸር ኮኤፊሽንትን መምረጣችሁ የግድ ነው። ሎወር የሆነ ቴምፕሬቸር ኮኤፊሽንት ያለው ወይም ሎ የሆነ ሎስ ያለው ሶላር ፓናል ወይም ሶላር ሲስተም ሃይ የሆነ ፐርፎርማንስ ይኖረዋል። ስለዚህ ሎ የሆነ ቴምፕሬቸር ኮኤፊሽንት ያላቸውን ሶላር ፓናሎች መምረጣችሁን አትርሱ። በሁለተኝነት በእርግጠኝነት እስካሁን አብራችሁን ካላችሁ ቪዲዮን ላይክ ብታደርጉት እንዲሁም ሀሳባችሁን ኮሜንት ላይ ብታስቀምጡ ቻናል ሰብስክራይብ ብታደርጉ ብዙ ነገሮችን ስለምንሰራ ታተርፋላችሁ ብዬ አስባለሁ። ስለዚህ በሶስተኝነት ቼክ ማድረግ ያለብን ነገር ምን መሰላችሁ? በሶስተኝነት ቼክ የሚደረገው ነገር ሜካኒካል ስትሬንግዙ ነው።
አዎ ሜካኒካል ስትሬንግዙ ቼክ መደረግ አለበት። አብዛኛው ጊዜ ሜካኒካል ስትሬንግዛችን በፓስካል ተቀምጦ እናስተውላለን። ይህ ሜካኒካል ስትሬንግዝ ምን አለው መሰላችሁ? የእነዚህ ሶላር ፓናሎች ወይም የምንገዛቸው ሶላር ፓናሎች ኢንስታል የሚደረጉባቸው ሎኬሽኖች በጣም ተጋላጭ የሆኑ ቦታዎች ናቸው። ለኃይለኛ ለሆኑ ንፋሶች፣ ኃይለኛ ለሆነ ዝናብ፣ እሱም ብቻም አይደለም አንዳንድ ጊዜ ደግሞ ከባድ ለሆነ የበረዶ ዝናቦች ተጋላጭ ናቸው። ይህ ነገር በሚሆንበት ሰዓት የምንገዛቸው ፓናሎች ሜካኒካሊ ስትሮንግ ካልሆኑ ወይም ስትሮንግ የሆነ ሜካኒካል እንትን ከሌላቸው እነዚህ ነገሮች መቋቋም አይችሉም። ስለዚህ የምንገዛቸውን ፓናሎች ቼክ ስናደርግ ሜካኒካል ስትሬንግዛቸውን ቼክ ማድረግ ይኖርብናል። ስትሮንግ የሆነ ሜካኒካል ስትሬንግዝ ያለው ሶላር ፓናል ሞር ሪሊየብል ነው፣ ሞር ኤፊሽንት ነው እና በረጅም ዓመት እንዲያገለግለን ያስችሏል ወይም ረጅም ዓመት አገልግሎት ሊሰጠን ይችላል። ስለዚህ ሜካኒካል ስትሬንግዛቸውን ቼክ ማድረግ ይኖርባቸዋል። ታዲያ አብዛኛው ጊዜ ሜካኒካል ስትሬንግዛቸው የሚቀመጠው በፓስካል ነው እና እሱ ነገር ቼክ ማድረግ ይኖርባቸዋል። ምን ያህል ስትረስን መቋቋም እንደሚችል የሚያሳይ ነገር ስለሆነ እሱን ነገር ቼክ አድርጉ ሜካኒካል ስትሬንግዛቸውን። በአራተኝነት እና በዚህ ቪዲዮ በመጨረሻ የሆነውን ነገር ምንድነው ወይም ቼክ ማድረግ ያለባችሁ ነገር ምንድነው በዳታ ሺታችሁ ላይ ዋራንቲ የሚባለውን ነገር ነው። ይህ ዋራንቲ በጣም ወሳኝ ነገር ነው። ምናልባት እንደ ቀላል ነገር የምናየው ሶላር ሲስተም ወይም ሶላር ፓናሎችን ዝም ብለን ገዝተን ወስደን መጥቀም ብቻም ሳይሆን በጣም ብዙ ነገሮችን ቼክ ማድረግ ስለሚኖርብን ዋራንቲያችንን ቼክ ማድረጋችን በጣም ከጥያቄ ውስጥ መግባት የለበትም ወይም ልንተውና ልንረሳው የማይገባ ነገር ነው ዋራንቲያችሁን ቼክ ማድረጋችሁ። ታዲያ ይህ ዋራንቲ ምን ያሳየናል መሰላችሁ? ዋራንቲያችሁን ቼክ በምታደርጉበት ሰዓት ሁለት አይነት ነገሮችን ቼክ ማድረግ ይኖርባችኋል። የመጀመሪያው ነገር ፕሮዳክት ዋራንቲ ነው። በሁለተኝነት ደግሞ ፐርፎርማንስ ዋራንቲ። ፕሮዳክት ዋራንቲ ማለት ምንድነው? የሲስተሞቻችሁን የማቴሪያሎቻችሁን በምትገዙበት ሰዓት፣ በምታጓጉዙበት ሰዓት፣ ኢቭን ቴስት እና ሜዥር በምታደርጉበት ሰዓት ትክክለኛ ያልሆነ ነገሮችን የምታስተውሉ ከሆነ እነዛን ማቴሪያሎች የምትቀይሩበት ወይም ሪፕሌስ የሚደረግበት ማረጋገጫ ወይም ዋስትና ሊኖራችሁ ይገባል። በሁለተኝነት ደግሞ ፐርፎርማንስ ዋራንቲ ነው። የእንደዛ የሪፕሌስ የማድረግ ወይም እቃዎችን የመቀየር ምናምን ዋራንቲ ኖሯችሁ እንኳን ፐርፎርማንስ ዋራንቲ ዊክ ከሆነ በእርግጠኝነት እየተሸወዳችሁ ነው እና ቆም ብላችሁ ልታስቡ ይገባል። ምክንያቱም ፐርፎርማንስ ዋራንቲን ቼክ ማድረጋችን ለምን ይጠቅማል መሰላችሁ? ይህ ፐርፎርማንስ ዋራንቲ ቼክ የምናደርገው ሶላር ፓናሎቻችንን ኢንስታል የምናደርገው ወይም ይህ ሶላር ሲስተም ኢንስታል ሲደረግ ወይም የሶላር ኤነርጂ ኢንስታል በምናደርግበት ሰዓት ኢንስታል የምናደርገው ለቀኖች ወይም ለወሮች አይደለም። ሶላር ፓናሎች ኢንስታል የሚደረጉት ሚኒመም እስከ 20 እስከ 25 ዓመት ሲበዛ ደግሞ እስከ 30 ዓመት ኤነርጂን ያለምንም ችግር ሴፍሊ ጀነሬት ያደርጋሉ ተብሎ ታስቦ ነው ኢንስታል የሚደረገው። ይህ ከሆነ ደግሞ እነዛ ካምፓኒዎች ወይም የምንገዛበት ድርጅቶች ዋራንቲ ሊሰጡን ይገባል ወይም ፐርፎርማንስ ዋራንቲያቸውን ሊሰጡንና ሊያረጋግጡልን ይገባል። ስለዚህ ፐርፎርማንስ ዋራንቲን ቼክ ማድረግ በጣም ወሳኝ የሆነ ነገር ነው። ከዚህም በተጨማሪ አንድ ነገር አለ፣ ስፔሮችን ማስቀመጥ መቻል። በእርግጠኝነት መነግራችሁ ምን አለ መሰላችሁ? ዲዛይኖች ዲዛይን በሚደረጉበት ሰዓት ወይም ሶላር ፓናሎች ኢንስታል በሚደረጉበት ሰዓት እንዳነሳውላችሁ ለአመታት ወይም ለወራት አይደለም። ምናልባት ይህ ካምፓኒ ከ2 ከ3 ዓመት በኋላ የሚቀም ከሆነ ምናልባት ይህ ካምፓኒ ስራዎችን በቅርብ ጊዜ ውስጥ የሚያቋርጥና የሚቀይር ከሆነ ምንድነው የምናደርገው? ድጋሚ ለዲዛይን ወጪ ወይም አዲስ ኢንስታሌሽን ወጪ ልናወጣ ነው። በተጨማሪ ደግሞ ፐርፎርማንሳችን ሊቀንስ ነው። ይህን ለመከላከል ስፔሮችን ማስቀመጥ ከፐርፎርማንስ ዋራንቲ በተጨማሪ ስፔሮችንም አብረን ብናስቀምጥ በጣም የሚመከረው ነገር ነው። በሶላር ሲስተሞቻችን ላይ ዲዛይን በምናደርግበት ሰዓት ኢቭን በምንገዛበት ሰዓት እነዚህን 4 ነገሮች በጣም ጠንቅቀን ልናቀና ልንለይ። እርግጠኝነት በዚህ ቪዲዮ ብዙ አዲስ ነገሮችን አግኝታችኋል ብዬ አስባለሁ። እርግጠኛ ሆኜ ነው የምነግራችሁ እንዴት ሶላር ፓናሎቻችሁን መምረጥ እንዳለባችሁ፣ ዳታ ሽታችሁን በምታዩበት ሰዓት ምን አይነት ነገሮች ላይ ፎከስ ማድረግ እንዳለባችሁ ፖይንት አድርጌያችኋለሁ ብዬ አስባለሁ። በእርግጠኝነት በቀጣይ ቪዲዮ ደግሞ የቀሩትን በጣም ወሳኝ የሆኑ ነገሮች ዳታ ሽታችሁን ፕሌታችሁ ላይ ሶላር ፓናሎቻችሁን ስትገዙ ማየትና ትኩረት ማድረግ ያለባችሁ ነገሮች ይሽላችሁ የሚመጣ ይሆናል። ታዲያ ይህን ቪዲዮ ሰብስክራይብ፣ ላይክ እንዲሁም ኮሜንት በማድረግ ቤተሰብ ሁኑን። እንዲሁም ይህን ቪዲዮ ይገባዋል ብላችሁ ለምታስቡት ጓደኛችሁ ሼር ብታደርጉት ደስ ይለኛል። ይመቻችሁ።